ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ? ካሊድ ታረቀኝ ነኝ። ዛሬ በዘቡራ ፊልም ፕሮዳክሽን ስር ያለፉ ምርጥ ምላቸውን 3 ኢስላሚክ ፊልሞች አብረን ሪቪው እናደርጋለን ማለት ነው። እስከዚህ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ይመቻችሁ። ያው በመጀመሪያ የምናየው ምላሽ የተሰኘው ፊልም ይሆናል። የዚህ ፊልም ደራሲና ዳይሬክተር እስማኤል አብዱላሂ ነው። የፊልም በብዙ ሺህ ሙስሊሞችና ከእስልምና ውጭ ያሉ እህት ወንድሞች ዘንድ የተወደደ ስራችን ነው። ይህ ስራ የሚያጠነጥነው አንድ አስራዎች ውስጥ ያለች አፍላ ወጣት ከተቃራኒ ጾታ ጋር በፍቅር ትወድቅና በህይወቷ የሚገጥማትን ስትራግል የሚያሳይ ሙቪ ነው። ከዛ ባሻገር ደግሞ የዞረ ብዙ ሴቶች ላይ ችግር የሚፈጥረው ወጣት ያድግና ደግሞ ራሱ ላይፍ ላይ የሚያጋጥመውን ከባድ ነገር እያሳየን የሚቆይ ፊልም ነው። ይህን ፊልም ያላያችሁት እንድታዩ በዚህ አጋጣሚ ጋብዛለሁ። ከላይ ካርድ አስቀምጥላችኋለሁ። ከዛ ውጭ ኢንድ ስክሪን ላይ ይሄንን ሙቪ ማግኘት ትችላላችሁ ማለት ነው። እንደምትወዱት ምንም ጥርጥር የለኝም። ያላ ሰላት ነው ሷሊህ የሆነችው ሚስቶፍ በተደጋጋሚ ስደውል ተይዟል ይላል። ይሄ ሁሉ ሰዓት ከማን ጋር እያወራሽበት? አይ አባዬ ጓደኛዬ ነበር ስታወራበት የነበረው። አይ ጥሩ። መቼ ነው የምትጨርሱት? ከ6 ወር በኋላ እመጣለሁ። እሺ እሺ መልካም እሺ። በሰዎች መካከል ተራም በቀጣይነትና በሁለተኛነት ደግሞ ማነሳው የራሴው ፊልም የሆነውን ቀድር የተሰኘው ነው። ይህ ፊልም ብዙዎችን ያወዛገበ ሙቪ ነው። አንዲት በልጅነቷ ከቤተሰቦቿ አንድ ነገር እየሰማች የምታድግ ልጅ አለችና ካደገች በኋላ ከጓደኞቿ ጋር ወደ ኩሪፍቱ ለመሄድ ቀጠሮ ትይዛለች። ከዛም በልጅነቷ በተነገራት ነገር የተነሳ ከፕሮግራሙ ድንገት ስትቀር የሚያሳይ ከጓደኞቿ ጋር ሰጣ ገባው ስትገባ የሚያሳይ ምርጥ ሙቪ ነው። እዩትና ሀሳባችሁን ስጡኝ እናንተም እላለሁ። እሱን ፊልም ለማግኘት እዚህ ከላይ ካርድ አስቀምጥላችኋለሁ። ያላያችሁት እዩት። በጣም ምርጥ ስራ ነው። መጨረሻ ላይ ኢንድ ስክሪን ላይም አስቀምጥላችኋለሁ ማለት ነው።
ሰላም አለይኩም። ወአለይኩም ሰላም ውዷ፣ እንዴት አመሸሽ? አለሁ ሰላም ላይ አንቺስ? አልሐምዱሊላህ ውዷ። እና ለነገው ሽርሽር ዝግጅት እንዴት ነው? በነገራችን ላይ ደውዬ ሳስብ ነው የደወልሽው። ያው ልብሶችን አዘጋጅቼ ጨርሻለሁ። ጉዞ ወደ ኩሪፍቱ በስራ የደከመኝ ማለት ነው። አንቺ የሰሞኑን ውሾቹ ምን መሆናቸው ነው? እንደዛ ሲያንቋርሩ ሌሊቱን ሙሉ የሚያዙት? እኔ ምን አውቄ። አሞሮቹ ደግሞ አልባሱ ብለሽ ነው? ኧረ እኔ ዛሬ ስጦሻ ለእንቅልፍ ወስዶኝ ነበር። ያን ሊከፋኝ ነው። ቆይ እኔ ምን ሻያ የጎረቤት ሻያ ቤት አባት እንዴት ሆኖ ገብቼም አልጠየቅኩት። ውይ ምስኪን። እኔም እንዳንቺ ሰሞኑን ስላላየሁት ማፍራት ተሰምቶኝ በጠዋት ነብቼ ነበር። እንጃ ከዚህ በላይ መሰላችሁ። በመጨረሻም ሶስተኛ ደረጃ ላይ ያስቀመጡና እንድታዩት ሪኮመንድ ማድረጋችሁ ብርጅት የተሰኘው ስራ ነው። የሱ ፊልም ደራሲና ዳይሬክተርም እኔ ነኝ። ሾርት ነች። እሱ ስራ የተሰራው ለሙተነቂ እህቶቼ እንደ ጊፍት በማሰብ ነው፣ አንዳንድ ብርጅታዎችን ለማጥራት ማለት ነው። እሱ ፊልም ላይ ሁለት ጥንዶች አንድ ግሪን ቦታ ላይ ተቀምጦ ሳለ እቺ ሙተነቂ እህታችን መጣ አጠገባቸው ስትቀመጥ የሚሰጡት ፊድባክ አለና ያንን የሚያሳይ ምርጥ ምሎ ተወዳጅና አሪፍ ስራ ነው። እንደ ዘቡራ እንድታዩት ስል ሪኮመንድ አደርጋለሁ። ከላይ ካርድ አስቀምጥላችኋለሁ ወይም መጨረሻ ኢንድ ስክሪን ላይ ማግኘት ትችላላችሁ፣ ቪዲዮ ሲያልቅ ማለት ነው። ከዛውጭ በዘቡራ ፕሮዳክሽን ያው የሚጣሉ ስራዎች የሉም፣ ሁሉንም ይዋቸው ብዬ በዚሁ አጋጣሚ ለማንሳት እወዳለሁ። ከኛ ስራዎች ደግሞ ሀገራችን የተሰሩ ኢስላሚክ ሙቪዎች ምርጥ ምላቸውን አንዳንዴ እንዲህ መሀል ላይ ያመጣው ሪቪው እናደርጋለን። ከኢትዮጵያም ውጭ ያሉ ኢስላሚክ ፊልሞችን አብረን የምንዳሰስ ይሆናል ማለት ነው። ለነበረን ቆይታ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። Zabura Film Production.